ራሴን እኔ አሁን ላይ ቀጥ ብለሽ ብትይኝ ምንም ማስታወሰው የማውቀው ነገር የለም። ከዛ ተነሳሁኝና ምንድነው እንደዚህ ያለኝ ለማንም እንዳትናገሩ ሁሌ ሲወጣ ዶንት ቴል አስ አይ ዊል ኪል ዩ ምናምን ይለኛል አለ። ከዛ ልክ ወጣሁ። የልጄ መጀመሪያ ደህንነት መጠበቅ ነው ያለብኝ። እኔን ያደረገኝን ያድርገኝ። አይውሽ ቢገለኝ እኔ በቁሜ ሞቻለሁ። ኑሮ አይደለም ምን ያለሁበት ሁኔታ ገሎኝ በሆነ ለልጅ የሚሆነው ሁሉም ይሆንለት ነበረ። እሱ ተርፎኔ በሞት በቃ የሆነ ነገር ባደረገኝ። በሩን ቆለፍኩት። ተነስቼ በሩ ቆለፍኩና ቶሎ ብዬ የኛ መኝታ ቤት የሆነ ቦታ ቁልፉን ወርውሬ ያንንም ቆልፌ በእጄ ያዝኩት። እዛ አንደኛው መስኮት ለጥበቃዎች ቅርብ ስለሆነ አንደኛው ሶስተኛው መኝታ ቤት ክፍት አደረኩት ማለት ነው። የሆነ ነገር እንኳን ቢሆን ጩኸት እንዲሰማ ብዬ ማለት ነው። ከዛ ልጄን እንደዚህ አደረግኩ አልኩት። ልጄን አንድ ህይወቴ ልጄ ነው። እናቴን ሁሉ ነገሬን በቃ እኔ ማንም የለኝም ከሱ ውጪ። ሰማይ ምድሩን የጨለመብኝ በቃ ይሁን ያጣሁት ነው መሰለኝ። ተነስቼ ወንድሜ ጋር ደወልኩለት። እዛ ብዙ ነገር ታወሰኝ። የሆነ ነገር በሆን ልጄ ስሜቱን እንኳን ለሰው መንገር አይችልም ያለኔ ማለት ነው። እኔ አይኑን አይቼ የምረዳው እሱም እንደዛው። እኔ ከሱ ይፈርጨኔ ማንም አያውቅም አሰብኩት። ከዛ ራሴን አረጋጋሁት። ብጮህ ነገ የምኖርበት ነው። 3 ቀንም ጉዴ ይወጣል። ልጅ አይኖርም፣ ጓደኛ አይኖረውም። የኛ ቤተሰቦች እኔ ላይ ሆነ ነገር ብሰማ ከዚህ ልጅ ጋር እንዳትሆን ነው የምባለው የምለው እኔስ ብሆን በቃ ገባሽ። እዚህ ጋር ግን ራሴን በቃ በብዙ መልኩ በዛች ሰከንድ ውስጥ አረጋጋሁት። ኦኬ ብሰማ ፎቶ አለ፣ ዘንድሮ ምንም ነገር አለ። ራሴን እንደምንም ተከላከልኩ። እሱ ጠበቃ ጋር መደወል ጀመረ። በሰዓቱ የነበሩ ፖሊስ ጋር ስደውል ዘበኛን ጠርቼ የፖሊስ ቁጥር ስጠኝ አልኩት። የፖሊስ ቁጥር ሰጡኝ። እንደምንም መልካም ሰው ነበር አንደኛው ፖሊስ መርማሪ። በሰዓቱ እንልክልሻለን አለኝ። በሩን ቆልፌ ደህንነትሽን ተጠንቀቂ አለኝ። ምንም ችግር የለውም አልኩት። በሩን እንዳይወጣ ቆለፍኩበት። ከዛ ቁጭ አልኩኝ። ምክንያቱም ለልጄም ቃላት መናገር ነበረብኝ ምንም እንዳይፈራ። አንተ ኢትዮጵያዊ ነህ፣ እሱ ነው ምን ያህል በእኛ ህግ ልቤ ተስፋዬ እንደሆነ ይሃብ ነው አይዲያ ማለት ነው። እነግራችኋለሁ። እኔ ቁስሌ ላይ እሳት እንደጨመሩብኝ ነው የተሰማኝ። እና በቃ አንተ መብት ነው ታየዋለህ እንዴት አድርጎ እንደሚቀጣ። እንኳን ሊገድል እሱ ነው ህግ የሚቀጣው ብዬ በዘጋሁበት በር ላይ ማውራት ጀመርኩት። ልጄ ፍራቻ እንዳይኖርበት ብዬ ማለት ነው። ከዛ ወንድሜ መጣ፣ ፖሊስም መጣልኝ። ከዛ እሱን ተያይዘን ከጠበቃው ጋር ትልቅ ሰው ናቸው፣ በጣም ሞገስ ያላቸው፣ በጣም ነው የሚገርመው ማለት ነው። እና ሁኔታዬን አይቶ በጣም አዝኖ ነበር። ከዛ አዩን ተያይዘን ወደ ፖሊስ ጣቢያ ሄደን በሰዓቱ የነበረው መርማሪ ያለቀስኩ ነበር። የሆነ ልክ ባልሆነ መልኩ ነበር ትሪት ሲያደርገኝ የነበረው ማለት ነው። ያው ጠበቃ ናቸው እሳቸውም ላላቸው ስራ መከራከር መታቸው ነው። ግን በጣም አሳዝኛቸዋለሁ። ውስጤ በጣም ነክቷቸዋል። ኢቭን መተው እኔን ያባብሉኛል እንደዛ ሆኖ ማለት ነው። ከዛ ምን አለ መኪናውን ስላልገዛውላት ነው ብሎ አለ ማለት ነው። እና የማስ እንደሱ ሲለኝ እኔ ራሴን መቆጣጠር አቃተኝ። በቃ ወንድሜም አለ ምናምን። ከዛ ተያይዘን እሳቸው
ያረጋጉኛል። በጣም እየጮህኩ እያለቀስኩ ነበር። ቃላችንን ተቀብለን ወጣን። ኦልሞስት ወደ 8 ሰዓት ነው ምናምን ቤቢም ከኛ ጋር አለ። ቤቢም ቃል ሰጠ። ከዛ ፈርቶ ስለነበረ መጀመሪያ በጣቴ ነው ያለው ልጄ ማለት ነው። ከዛ በጣት ያለና እንደዚህ ያስፈራራኛል። ሁሉ ጊዜ ልጅሽን ነው በቃ እናቱን ነው የምገላት ይለኛል። እና እንደዚህ ጫን የሚያደርገው ለካ በዛ ሰዓትም የሚያደርገው ነገር ነው። ሲያደርግ እንደዛ ግንኙነት ሲያደርገው እንደዛ የሚያደርገው ስሜት ነው ለካ ሲያቅፈው። የዛን ቀን ቃላችንን ሰጥተን በቃ ወደ ቤት መጣን። ከዛ መርማሪ ቁጥሬን ተቀብሎኝ ነበር ያኛው መጀመሪያ ፖሊስ የጠራልኝ ማለት ነው። ከዛ ጠዋት ላይ በጠዋት ደወለልኝ። እንደውም አንግተን ስለነቀባን እኔ እንቅልፍ ላይ ነበርኩኝ 1 ሰዓት ላይ። ከዛ ልክ እንትን ስል አነሳሁትና አሁን ሌላው ምንም ነገር አይደለም። የማታው ፖሊስ ቃል ሲቀበለን ሆስፒታል መሄድ አለበት። የት ነው የምወስደው ስለው እማቅልሽ ነገር የለም ሄደሽ የፈለግሽ ሆስፒታል መሄድ አለበት አለኝ ማለት ነው። ከዛ አንተ እኔ እኮ ልጄ ነኝ የተጎዳው ሰው ነኝ፣ እንዴት እንደዚህ ትሪት ታደርገኛለህ? ባለቅስም እኮ እናት ነኝ ተጎድቼ ነው አልኩት ማለት ነው። ከዛ ልክ ወንድሜ በቃ ወደ ጸብ ሊሆን ነው። በኋላ አንድ ነገር ብትናገሪያቸው አንቺ ጥፋተኛ ነሽ፣ እነሱ በቃላት እየሰበሩሽ ማለት ነው። ሞራልሽን እንኳን አይጠብቁልሽም ሩትዬ። እና ልክ ተነስተን ወጣን። ቃላችንን ተቀብለን ሆስፒታል እንዳለበት እኔ ነኝ የጠየኩት ኢቭን ማለት ነው። ከዛ ስለው የፈለግሽ ሆስፒታል አለኝ። እንግዲህ ማስረጃው ለፖሊስ ያስፈልጋል መሆን ያለበት የመንግስት ሆስፒታል ነው። ይሄ ነገር ለኤቪደንሱ ማለት ነው አስተማማኝ የሚሆነው። ይሄንን እኔ አይደለሁም ማሳወቅ ያለብኝ፣ እሱ ነው ለኔ መንገር ያለብኝ አይደል? እሺ ብዬ የግል ሆስፒታል ልንወስደው ነው ጠዋት ማለት ነው። ከዛ ፖሊስ የጠራልኝ መርማሪ ጠዋት ደወለልኝና በጣም ነው ያዘነልኝ። በቃ አይዞሽ ነገሮች ሁሉ ጥሩ ይሆናሉ እንደዚህ አትሁኝ ምናምን ነገር አለኝ ማለት ነው። ከዛ ልክ እሺ ብለን ተነስተን ጠዋት 24 ሰዓት ውስጥ መቅረብ አለባቸውና ፖሊስ ጣቢያ በዛው ማለት ከዛ ከነበረበት ፖሊስ ጣቢያ ወደ ሌላ ፖሊስ ጣቢያ እዛ ቃል ብቻ ነው የተቀበለው፣ እስር አይታሰሩም የነበረበት ቦታ። ከዛ በፖሊስ ታጅቦ እነሱ በፓትሮል ሄዱ፣ እኛ በታክሲ ሄድን የሚታሰርበት ቦታ። ከዛ ህፃናትና ሴቶች ቢሮ ገባን ፖሊስ ጣቢያ ውስጥ ያለውን ነገር ነገርኳቸው። ከዛ ነገርኳቸውና አሁን አለችኝ ቀጥታ አበበሽ ጎበና ሂዱና አበበሽ ጎበና